ሰላም የተወደዳችሁ የኦሊ ስፖርት ቤተሰቦቻችን እግር ኳስን የተመለከቱ መረጃዎችን ልናደርሳችሁ ተገኝተናል። መረጃዎቹ ሁልጊዜ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ መከታተል ትችላላችሁ። በዛሬው ዝግጅታችን የምንዳስሰው በዕለተ እሁድ ከሚደረጉት የቦክሲንግ ዴይ ጨዋታዎች መካከል ማንቸስተር ሲቲ ከቸልሲ የሚያደርጉትን ጨዋታ የተመለከቱ መረጃዎችን ይሆናል። የጨዋታ ቅድመ ሪፖርት ማንቸስተር ሲቲ ከቸልሲ የ2026 መጀመሪያ የሆነው የታላቅ ፍልሚያ ማንቸስተር ሲቲን እና ቸልሲን ፍጹም በተለያዩ ሁኔታዎች ላይ ሆነው ያገናኛቸዋል። ማንቸስተር ሲቲ በደረጃ ሰንጠረዡ ሁለተኛ ላይ በመቀመጥና መሪውን አርሰናልን በ4 ነጥብ ልዩነት በመከተል እንደማይገታ ማሽን ወደ ጨዋታ ይገባል። ምንም እንኳን በፈረንጆቹ አዲስ ዓመት መጀመሪያ ላይ ከሰንደርላንድ ጋር ያለ ግብ አቻ ቢለያዩም የፔፕ ጋርዲዮላ ቡድን በ19 ጨዋታዎች 43 ግቦችን በማስቆጠር አሁንም በሊጉ እጅግ አስፈሪው የማጥቃት መስመር ላይ ያለ ቡድን ነው። በተቃራኒው ቸልሲ በከፍተኛ ቀውስ ውስጥ ሆኖ ወደ ማንቸስተር ይጓዛል። ጥር 1 ቀን ክለቡ ከአሰልጣኝ ኢንዞ ማሬስካ ጋር በቦርድ አባላት አለመግባባትና በ7 ጨዋታዎች ውስጥ 2 ድል ብቻ በማስመዝገቡ ምክንያት ተለያይተዋል። የቸልሲ ከ21 ዓመት በታች ቡድን አሰልጣኝ የነበሩት ካለም ማክፋርሌን በጊዜያዊነት እየተመራ የሚገኘው ቸልሲ ቋሚ የሆነ ታክቲካዊ ማንነት ሳይኖረው በእንግሊዝ እግር ኳስ ውስጥ እጅግ ፈታኝ የሆነውን ጨዋታ ለማሸነፍ መፍትሄ መፈለግ ይኖርበታል። የጨዋታውን ታክቲካዊ ጉዳዮችን ስናይ በማንቸስተር ሲቲ በኩል አጨዋወቱ በሮድሪ መመለስ ላይ የተመሰረተ ይሆናል። የእሱ በውድድር ዓመቱ መጀመሪያ ላይ አለመኖር መጠነኛ መናጋት ፈጥሮ የነበረ ቢሆንም አሁንም ከቸልሲ ጋር በሚያደርጉት ጨዋታ ጋርዲዮላ ወደ ለመደው የቦክሲንግ ሚድፊልድ ስልት እንዲመለስ ያስችላቸዋል። ሲቲ የቸልሲን መስመር ተከላካዮች ወደኋላ ለማስጨነቅ ራያን ቸርኬን እና ፊል ፎደንን በመጠቀም የቸልሲን የኋላ መስመር እንዲጨነቅ የሚያደርግ ባለ 5 ሰው የማጥቃት መስመር ይዘረጋል ተብሎ ይጠበቃል። በቸልሲ በኩል ጊዜያዊ አሰልጣኙ ካለም ማክፋርሌን ከባድ ምርጫ ከፊታቸው ተደቅኗል። ተጫዋቾቹ የሚያውቁትን የማሬስካ ቦል በኳስ ቁጥጥር ስርዓት መቀጠል ወይስ ወደ ጥንቃቄ የተሞላበት የፈጣን አጸፋዊ ጥልቃት ስልክ መመለስ የሚለው የጊዜያዊ አሰልጣኙ ምርጫ ይሆናል። የቸልሲ ትልቁ ተስፋ በሽግግር ወይም ትራንስሌሽን ወቅት ላይ ነው። ጆ ፔድሮ እና ፔድሮ ኔቶ ያላቸውን ከፍተኛ ፍጥነት በመጠቀም ሲቲ ወደፊት በሚያጠቃበት ወቅት ከኋላ የሚተውን ክፍት ቦታ ለመጠቀም ይሞክራሉ። ሆኖም የሌዊ ኮልቪል በጉዳት አለመኖር ቸልሲ ከኋላ መስመር ኳስ መስርቶ ለመጫወት የሚያደርገው ጥረት ያዳክመዋል። የአሰልጣኞቹን አስተያየት ስንመለከት የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ቀዳሚ እናደርግና ጋርዲዮላ በጋዜጣዊ መግለጫ ላይ የቀድሞ የስራ ባልደረባቸውን ኢንዞ ማሬስካን ድንቅ አሰልጣኝና ግሩም ሰው ሲሉ አወድሰዋል። ወደ ሜዳ ስለሚመለሱበት ኮከብ ተጫዋች ሲናገሩ ግን ከፍተኛ ጥንቃቄ እንዲያደርጉ ገልጸዋል። ሮድሪ ተመልሷል፣ ጀርሚ ዶኩም እንዲሁ። ሁለቱም ከረዥም ጊዜ ጉዳት ነው የመጡት። ጥንቃቄ ማድረግ ይኖርብናል። ከሐኪሞችና ከፊዚዮቴራፒስቶች ጋር እመክራለሁ። ሮድሪ ሜዳ ላይ ሲኖር የተሻለነን፣ ነገር ግን ለረዥም ጊዜ ከሜዳ ርቆ ነበር። በተጨማሪ ምንም እንኳን ቸልሲ የአሰልጣኝ ለውጥ ቢያደርግም ባላቸው የተጫዋቾች ግላዊ ብቃት ምክንያት አሁንም አደገኛ ቡድን እንደሆኑ ጠቁመዋል። በመቀጠል የቸልሲ ጊዜያዊ አሰልጣኝ ካለም ማክፋርሌን የተናገሩትን ስናይ በክለቡ ከ21 ዓመት በታች አሰልጣኝ የነበሩት ማክፋርሌን በአዲስ ዓመት ቀን ማሬስካን ተክተው ስራ ከጀመሩ በኋላ ያለፉትን 24 ሰዓታት ሁሉ ነገር በድንገትና በፈጣን ሁኔታ የተከሰተ ሲሉ ገልጸውታል። አሁን ላይ ዋናው ተልዕኮ የልጆቹን ለማንቸስተር ሲቲ ጨዋታ ማዘጋጀት ብቻ ነው። ታላቅ ቡድንና ታላቅ አሰልጣኝ እንደሚገጥመን እናውቃለን። ነገር ግን ዛሬ በልምምድ ወቅት የነበረው ጉልበት ልዩ ነበር። ተጫዋቾቹ ትኩረት ሰጥተዋል፣ ለውጤትም ተርበዋል። ማክፋርሌን አክለውም ማርክ ኩኩሪያ ወደ ልምምድ መመለሱን አረጋግጠዋል። ሆኖም በጨዋታው ላይ የመሰለፉ ጉዳይ የሚወሰነው ከጨዋታው በፊት በሚደረግ የመጨረሻ የብቃት ምርመራ ይሆናል። የክለቦቹን የእርስ በርስ ግንኙነት ስንቃኝ በሁለቱም ግንኙነታቸው ደረጃ ቸልሲ በአጠቃላይ ድል 71 ለ67 ቢመራም የቅርብ ጊዜ የእግር ኳስ ዘመን ግን ፍጹም የተለየ ታሪክ ይነግረናል። ቸልሲ እንደ አውሮፓውያን አቆጣጠር በ2021 የቻምፒዮንስ ሊግ ፍጻሜ ላይ ካሸነፈ በኋላ በማንኛውም ውድድር ማንቸስተር ሲቲን ማሸነፍ አልቻለም። በኢትሃድ ስቴዲየም የተደረጉ ያለፉት 5 ግንኙነቶችን እንኳን ስናይ ጥር 25 2025 በፕሪሚየር ሊግ ማንቸስተር ሲቲ 3-1 ቸልሲን አሸንፏል። የካቲት 17 2024 ፕሪሚየር ሊግ 1-1 አቻ ተለያይተዋል። ግንቦት 21 2023 በፕሪሚየር ሊግ ማንቸስተር ሲቲ 1-0 ቸልሲን አሸንፏል። ጥር 8 2023 በኤፍኤ ካፕ ማንቸስተር ሲቲ 4-0 ቸልሲን አሸንፏል። ህዳር 9 2022 በሊግ ካፕ ማንቸስተር ሲቲ ቸልሲን 2-0 አሸንፏል። ተጠባቂ የተጫዋቾች ግንኙነቶችን ስናይ የመጀመሪያው ሩበን ዲያስ ከጆ ፔድሮ የሚኖራቸው ፍጥጫ ነው። ጆ ፔድሮ 6 ግቦችን በማስቆጠር የቸልሲ ኮከብ ተጫዋች ሆኖ ቆይቷል። ተጫዋቹ ሩበን ዲያስ ከመከላከል ቀጠናው ማስወጣት ከቻለ ኮል ፓልመር የቀድሞ ክለቡ ላይ ግብ ለማስቆጠር የሚያስችል ክፍተት ያገኛል።
የጉዳትና የቅጣት ዜናዎችን ስንመለከት ጨዋታው በሁለቱም ክለቦች በኩል ያሉ የተጫዋቾች ዝግጁነት ሁኔታን ስናይ በማንቸስተር ሲቲ በኩል ክለቡ ለዚህ ጨዋታ ኦማር ማርሙሽ እና ራያን አይት ኑሪን በአፍሪካ ዋንጫ ተሳትፎ ምክንያት እንዲሁም ማቴዎ ኮቫቺችን በጉዳት ምክንያት የማይጠቀም ይሆናል። ይሁን እንጂ ጆን ስቶንስ እና ኒኮ ጎንዛሌዝ ከጉዳት እያገገሙ በመሆናቸው ለጨዋታው ለመድረስ የጤና ምርመራ እየተደረገላቸው ይገኛል። በቼልሲ በኩል ሊዊ ኮልዊል እና ሮሚዮ ላቪያ በጉዳት ምክንያት የማይሰለፉ ሲሆን ሚካኤሎ መድሪክ ደግሞ በቅጣት ምክንያት ከሜዳ ይርቃል። በአንጻሩ ተከላካዩ ማርክ ኩኩሪያ ወደ ሜዳ ለመመለስ የጤና ምርመራ እየተደረገለት ይገኛል። የወብታ ግምትና ስታስቲካዊ መረጃዎችን ስናይ የማንቸስተር ሲቲ ድል የማድረግ እድሉ 58.5% ሲሆን ጨዋታው ባቻ ውጤት የመጠናቀቅ እድሉ ደግሞ 22.1% ነው። ቼልሲ ድል የማድረግ እድሉ ደግሞ 19.4% ነው። ሌላው ጉዳይ የሃላንድ ተጽዕኖ ሲሆን ሃላንድ በዚህ የውድድር ዘመን የሲቲን 44% የሊግ ግቦች ወይም 19 ግቦችን አስቆጥሯል። ይህ ማለት በኢትሃድ ስቴዲየም በየ8 ደቂቃው ግብ ያስቆጥራል ማለት ነው። ቼልሲ ካለፉት 12 ጨዋታዎች በማንቸስተር ሲቲ ላይ አንድም ድል አላስመዘገበም። በኢትሃድ ለመጨረሻ ጊዜ ያሸነፉት በግንቦት 2021 ነበር። ኢትሃድ ለተጋጣሚ ክለቦች የማይደፈር ምሽግ እየሆነ ነው። ሲቲ በሜዳው ያደረጋቸውን የመጨረሻ 8 ጨዋታዎች ያሸነፈ ሲሆን በ7ቱ ጨዋታዎች 3 እና ከዛ በላይ ግቦችን አስቆጥሯል። በጨዋታው ሊሰለፉ የሚችሉ ተጫዋቾችን ስናይ ማንቸስተር ሲቲ በ4-1-4-1 የጨዋታ አቀራረብ ዶናሩማ፣ ኑኔስ፣ ዲያስ፣ ግቫርዲዮል፣ ሉዊስ፣ ሮድሪ፣ ቸርኪ፣ ሲልቫ፣ ሬንደርሰን፣ ፎደን፣ ሃላንድ ይሰለፋሉ ተብሎ ሲጠበቅ ቼልሲ በ4-3-3 የጨዋታ አቀራረብ ሳንቼስ፣ ጄምስ፣ ፎፋና፣ ባዲያፊል፣ ኩኩሪያ፣ ፈርናንዴዝ፣ ካይሴዶ፣ ፓልመር፣ ኔቶ፣ ጆ ፔድሮ ጋርናቾ ይሰለፋሉ ተብሎ ይጠበቃል። ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ስትከታተሉን ስለቆያችሁ እናመሰግናለን። ድጋሚ ያገናኘን ሆስፔሞስ